አሁን ቱጃር ሆነው ተለውጠው ዘና ብለው የሚገርም ላይፍ ስታይል ያላቸው ሰዎች በፊትኛ ስናደርጋቸው የነበሩ ቆሻሻ ነገሮችን ስላላደረጉ ነው እንጂ ሌላ ምስጥር ኖሮት አይደለም። በወጣትነታቸው ሴት ጋር ሚንጀላጀሉ ፋሽን የሚለብሱ ፋሽን ልብስ መጣ፣ ፋሽን ጃኬት እኮ ፋሽን ነው፣ እኔ ብቻ ነኝ የለበስኩት፣ እዚህ ሰፈር ሌላ ሰው አልለበሰውም፣ እንትና አለበሰው፣ እኔ አውልቄ ሌላ አዲስ ገዛለሁ፣ እንደዛ ከሚሉት ውስጥ አልነበሩም። ቺክ ከሚያራሩት ውስጥ አልነበሩም። አሁን ሚሊዮነር የሆኑ ሰዎች ስለ ቺክ አይመለከታቸውም ነበር። በዓል መጣ፣ እንትን መጣ፣ ሰርግ መጣ፣ ወከባ ምናምን ቅብር ጥርሶ አይደንቃቸውም ነበር። አንገታቸውን ደፍተው ስራ ላይ ብቻ ነበር ትኩረት የሚያደርጉት። ለዛ ነው ዛሬ ከሁላችንም በልጠው የተገኙት። አየር ብርዝናዬ፣ አሁን ወጣት ከሆንክ በዚህ ሰዓት ማድረግ የሌለብህን ነገር ለይተወቅ። ይኸውልህ ለተርካ መርኪ ነገር ጊዜን በሚገድልብህ ነገር፣ ዝም ብሎ በማይረባ ነገር፣ በማይጠቅምህ ነገር ጊዜን አትግደል። ያራዳ ልጅ በማይረባ ነገር ሴት ማባረር፣ የማይረባ ነገር ያቺን ቀይሮችን መያዝ፣ ያቺን እንትን ብሎ በዛች ወደዛች መሄድ። አሁን ደግሞ መልስ ደግሞ የሆነ ልብስ እያለክ እንደገና ሌላ ፋሽን፣ ይሄ ፋሽኑ አልፏል፣ ይሄ እንደዚህ ምን ሆነሃል? በእናትህ ምንድነው እንደዚህ ድንዝዝ ያደረገ? ነቃ ደንገጥ በል። ሰው ሁን ያራዳ ልጅ፣ ሰው ሁን ብርዝናዬ። ይኸውልህ ትላንትና የተርካ ምርኪ ነገር ስላልደነቃቸው ነው ዛሬ ባለፎቅ፣ ዛሬ ባለመኪና፣ ዛሬ የፈለጉት ነገር እንትን ብለው ፈታ ያሉ እየተዝናኑ የሚኖሩት። እንደዚያ ኮተት ነገር ተራ ነገር ስላልደነቃቸው ነው። ትላንትና ጎንበስ ብለው ሽሮ እየበሉ ነበር፣ ዛሬ ክትፎ ይበላሉ። ትላንትና አንተ ግን ዛሬ ላይ ሽሮ በመብያ እድሜ ክትፎ ትበላለህ። ከዛ ደግሞ ክትፎ በመብያ እድሜ የሽሮ ታጣለህ። ነቃ ደንገጥ በልልኝ ብርዝናዬ። ወንድ ልጅ መካሪ የለውም በአሁን ሰዓት፣ መከራው ነው የሚመክረው። ከመከራው በፊት ግን እኔ ደርሼልሃለሁ ብርዝናዬ። ሺህ ዓመት ኑርልኝ።